አንድ ሌሊት አንብቤ ጨረስኩት አንድ መጽሐፍ ላስታውቃችሁ። የ20ኛው ክፍለ ዘመን ሙስሊም ነቢያት። ይህ መጽሐፍ በ20ኛው ክፍለ ዘመን የኖሩ የሚገርም የአእምሮ ባለቤት የነበሩ የሰባት ሙስሊሞችን ታሪክ በአጭሩ የያዘ ነው። እነዚህ ሰዎች ቅኝ ግዛትን የተጋፈጡ የህዳሴ መስመርን የሳሉ ምጡቅ መንፈስና አእምሮን አጣምረው የያዙ ናቸው። መጽሐፉ የኡማውን ጭንቀት የተሸከሙ እነዚህ ሰባት ሰዎችን ታሪክ በመዘገብ በጣም አጓጊና አነቃቂ በሆነ ጉዞ ውስጥ ይዟችሁ ይሄዳል። የመጀመሪያው ነቢይ የፓኪስታኑ ሙሐመድ ኢቅባል ሲሆን ታዋቂ ገጣሚና ፈላስፋ ነው። ለፓኪስታን ከእንግሊዝ ነፃ መውጣት ውስጥ ትልቅ አሻራ ያለው ኢቅባል ጥንካሬና ክብርን የሚያመጣው ትክክለኛ ኢማን እንደሆነ ያምን ነበር። ሁለተኛው ምሁር ግብጻዊው ሙሐመድ አብዱላህ ዲራዝ ነው። ዲራዝ የቁርአን አፍቃሪና እውነተኛ የቁርአን ሰው ነበር። ለቁርአንና ለእውቀቶቹ የተለየ ቦታ የነበረው ሲሆን ስለ ቁርአንም የተለያዩ መጽሐፎችን ጽፏል። ሶስተኛው ማሊክ ቢን ነቢ ነው። በ1905 አልጄሪያ የተወለደ ሲሆን በፈረንሳይ ቅኝ ግዛት ዘመን የኖረና እሱን የታገለ ነው። ማሊክ ሙስሊሞች ወደ ኋላ የቀሩበት ሰበቦችን በማጽናት መፍትሄ ያላቸውን መንገዶች ጽፏል። አራተኛው ምሁር በአሜሪካ የኖረው ፍልስጤማዊ እስማኤል አልፋሩቂ ነው። ይህ ምሁር የምዕራቡንም የምስራቁንም እውቀት አጣምሮ ያዘ ነበር። አምስተኛው ምሁር አልያ ኢዘት ቤጎቪች ሲሆን ፖለቲከኛና ታላቅ አሰላሳይ ነበር። በምስራቅ አውሮፓ የምትገኘው የቦስኒያ ፕሬዝዳንት የነበረው አልያ የተለያዩ መጽሐፎችን ጽፏል። ከነሱ መካከል ኢስላም በምስራቅና በምዕራብ መሃል፣ ወደ ነጻነት ሽሽቴ እና የኢስላም ማንነት ይጠቀሳሉ። ስድስተኛው ምሁር ደግሞ ሙሐመድ አሰድ ነው። በአውሮፓ ዩክሬን ውስጥ ሊዮፖልድ በሚል ስም ለአይሁዳውያን ቤተሰብ የተወለደ ሲሆን እስልምናን ከረጅም ጉዞና ፍለጋ በኋላ ተቀብሏል። ሙሐመድ ስለ እስልምና የተለያዩ መጽሐፍትን ጽፏል። እንዲሁም ቁርአንን ወደ እንግሊዝኛ የመተርጎም ስራ ላይ ተሳትፏል። የመጨረሻው ምሁር ሙሐመድ ሐሚዱላህ ነው። በ1908 ደቡብ ህንድ ሃይደራባድ የተወለደው ሐሚዱላህ የተለያዩ ሀገራትን በመዟዟር በተለያዩ ዩኒቨርሲቲዎች ውስጥ የተማረ ነው። ከአንድ በላይ ማስተርስና የዶክትሬት ዲግሪም ነበረው። በአጠቃላይ ደግሞ እስከ 20 ቋንቋ ተምሯል። ብዙ ቁጥር ያላቸው መጽሐፎችን የጻፈው ይህ ምሁር ቁርአንን ወደ ተለያዩ ቋንቋዎች የመተርጎም ስራዎችም ላይ ተሳትፏል። እንዲሁም ስለ ሲራና ሐዲስ የተለያዩ መጽሐፎችንም ጽፏል። እንደምታዩት ይህ መጽሐፍ በመጠኑ በጣም ትንሽ ነው፣ ነገር ግን በውስጡ ትላልቅ ሀሳቦችን የያዘው አዳዲስ ሰዎችን ያስታውቃቸዋል፣ አዳዲስ ሀሳቦችንም ያስታውቃቸዋል ማለት ነው። 78 ገጾች ብቻ ነው ያለው። ገና የማንበብ ልምድ ማዳበር ለምትፈልጉ ወይ ደግሞ ማንበብ ቶሎ ለሚሰለቻቸው ሰዎች በጣም ፐርፌክት የሆነ መጽሐፍ ነው። ይህ መጽሐፍን ወደ አማርኛ የተረጎመው ኡስታዝ አብድራህማን ሜዲ መጽሐፉን እንዲተረጉም ስላነሳሳው ምክንያት ሲናገር እንዲህ ይላል። የኢትዮጵያ ሙስሊም ከመስጂድና ግለሰባዊ ሃይማኖተኝነት በዘለለ ስለ አካባቢው አገሩ እና ዓለም ጉዳይ ይመለከተኛል የሚል ሐሳብን ምርኩዝ አድርጎ ወደ አበርክቶ ይነሳ ዘንድ ነው። 20ኛው ክፍለ ዘመን ሙስሊም ነቢያት መጽሐፍ ማንበብ እንዳትረሱ።